አትለፉ። በቅዳሴ ጊዜ መጋረጃ ለምን እንደሚዘጋና እንደሚከፈት ጠይቀህ ታውቃለህ? ብዙዎቻችን የምናየው ቢሆንም ከበስተጀርባው ያለው ምስጢር ግን እጅግ ጥልቅ ነው። አንደኛው ምስጢር የሰማይ መከፈት ነው። ካህናት በቅዳሴ ጊዜ መጋረጃውን ሲከፍቱ የሰው ልጅ በኃጢአት ምክንያት ተዘግቶበት የነበረው የገነት በር በክርስቶስ መከፈቱን ያስታውሰናል። ሌላኛው መጋረጃው ሲዘጋ ደግሞ ሁለት ነገሮችን ያስተምረናል። አንደኛው ጌታችን በድንግል ማርያም ማህፀን ለ9 ወር ከ5 ቀን ተሰውሮ መኖሩን ሲሆን ሁለተኛው ደግሞ ዳግም ምጽአቱን ወይንም ዓለም የሚያልፍበትን ምስጢር ያስተምረናል። ስለሆነም በቤተ ክርስቲያን ስርዓት መሰረት መጋረጃ ሲዘጋም ሆነ ሲከፈት የራሱ የሆነ ትርጉም የራሱ የሆነ ምስጢር ያለው መሆኑን ከዚሁ ከመጋረጃ መዘጋትም ሆነ መከፈት እንማራለን። ቤተ ክርስቲያን ውስጥ መጋረጃ ሲከፈት ሰማይ እንደተከፈተልን አስበን በጸሎት እንዘጋጃለን። ይህ ስርዓት ዝም ብሎ የጨርቅ መገለጥ ሳይሆን ሰማያዊ ምስጢር ነው። ስለ መጋረጃ መከፈትና መዘጋት በዚህ ቪዲዮ አየን። ሌላ እንዲብራራ የምትፈልጉት ነገር ካለ ኮሜንት ላይ ይጻፉልን። ኦርቶዶክሳዊ ዕውቀት ለሁሉም ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ቻናሉን ፎሎ፣ ላይክ፣ ሼር በማድረግ መረጃው ለሌሎች እንዲደርስ ይተባበሩ። ሰላም ያቆየን።